ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባህሪ ደካማ ነውና ግብሩም ስንፍና ነው። ለሚጋደሉ ሁሉ አክሊላቸው ድንግል ሆይ የመሃይምናን ሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል መነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናንነትሽ እንደምን ያለ ምስጋና እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ እንዴትስ ያለ ልልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋራ እንደ ቅዱስ ገብርኤል አመሰግንሻለሁ። እንዲህ ስል ጸጋና ክብር የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል ብሎ እንዳመሰገነሽ እኔም ልጅሽ ነኝና አመሰግንሻለሁ። ፍጥረት ሁሉ ያመሰግኑሻል፣ ያደንቁሻል። በአንቺ ምክንያት አምላክ ሰው ሆኖ ወደዚች ምድር መጥቷልና ኃጢአታችን በዝቶ በዓለም ተጨንቀናልና የዓለምን መከራ፣ ስቃዩ፣ ችግሩን፣ ሕመሙን ሁሉ ታስወግጅልን ዘንድ ከፈጣሪ ዘንድ አማልደሽ ከልጅሽ ከወዳጅሽ ዘንድ አማልደሽ አስታርቀሽ ከጭንቅታ ውጪን ዘንድ ይቅርታና ምሕረትንም ታሰጭን ዘንድ ይቅር ብለሽ ልጅሽን ይቅርታ ሰኘው ዘንድ እንማጸንሻለን። ቅድስት ሆይ ለምኝልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።